ሰላም ሰላም ውድ ፋሚሊዎች እንዴት ናችሁ? ያው ፓርት ዋን ኢሙናይዜሽን ሰርቼላችሁ ነበረ። ይሄ ደግሞ ፓርት ቱ ነው እና ዩቲዩብ አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የምትፈልጉ ደግሞ ይሄ ይሰራልኝ የምትሉ ኮመንት ላይ አሳውቁ። ወደ ቪዲዮ እንገባለን። ያ ፓርት ላይ የሚጀምረው ስለ ታይፕ ቫክሲን ነው። የመጀመሪያ የምናየው ፒዚቪ ነው። ፒዚቪ ለዩጂት ኤግዛም አጠራር ዲቴይል ስነግራችሁ መያዝ ያለባችሁ ነገር ፒዚቪ ምንድነው? ለህፃኑ ፒዚቪ ሲሰጣችሁ ለነሱ ጥቅም ያለው ነገር እነዚህ ኒሞኒያ፣ ሴፕሲስ፣ ሜኒንጃይተስ፣ ኦቲቲስ ሚዲያ ካለባቸው እነሱ ለመከላከል ይጠቅማቸዋል። ያ ደግሞ የፒዚቪ ስኬጁሉ 3 ነው የሚሰጠው። 6ኛ ዊክ፣ 10ኛ እና 14ኛ ዊክ ላይ ነው የሚሰጠው። ዶዙ ደግሞ 0.5 የሚል ነው የሚሰጠው። ቦታ ሳይቱ ደግሞ ምንድነው? አውተር ሚድ ታይ ላይ ነው የሚሰጠው። ራይት ነው ከፊት ጋር የሚመስላል የራይት ላይ ነው የሚሰጠው። ግን ፊት ሌፍት ላይ ነው የሚሰጠው እና ስኬጁላቸውና ዶዙም ተመሳሳይ ናቸው ማለት ነው። ወይም ነው ተመሳሳይ ናቸው ማለት ነው። ግን ይሄ ራይት ላይ ነው የሚሰጠው። ይሄ ራይት ሌፍት እንደሆነ በደንብ ምክንያቱም እዚህ ዲዛይን ላይ ብዙ ጊዜ እንደዛ ነው የሚለው ስታነቡ በጣም ቀላል ነገር ናቸው። ግን እነዚህ አይነት ሚሻው ነገር ስላለ በጣም ነው አሁን ይሄን የምታዩት እኔ ያልኳችሁ ነው። እናንተ ሞር እንዲገባችሁ ደግሞ በደንብ ፎከስ አድርጋችሁ እዩት። እኔ ደግሞ ለእናንተ የሚጠቅመው አጥራት አድርጌ ስለምነግራችሁ እዚህ ጋር ደግሞ የምናየው ምንድነው የፒዚቪ ስንሰጣችሁ ምን አይነት ቫክሲን ሪያክሽን ያሳያል የሚለው ነው። ይሄን ቀለል ያለ ሪያክሽን ስናያቸው ሎካል ሪያክሽን እና ሲስተማቲክ ሪያክሽን አለ። ሎካል ስናይ ጊዜ ስዌሊንግ እና ቴንደርነስ ይኖራቸዋል ኢንጀክሽን ሳይት ማለት ነው። ሌላ ደግሞ ኢሪቴቢሊቲ መጮህ ምናምን ነገር ይሄ ኮመን ነው የሚኖራቸው ናቸው። ሲቪየስ እንዳቸው ጊዜ ደግሞ አለርጂክ ሪያክሽን ናቸው። ይሄ ደርማታይተስ ናቸው። እኔ በጣም ሬድ ናቸው። ዋና መያዝ ያለባቸው ነገር ምንድነው? ኮንትራኢንዲኬሽን ነው። ፒዚቪ የመጀመሪያ 6ኛ ዊክ ላይ የምንሰጣቸው የሰጠናቸው በጣም ሲቪር ሃይፐር ሴንሲቲቭ ሪያክሽን ካሳዩ ፕሪቪየስ ዶዝ ላይ ማለት ነው ቀጣይ ፒዚቪ አንሰጣቸው ማለት ነው። ኮንትራኢንዲኬሽን ስለሆነ ፒዚቪ አይሰጣቸው ማለት ነው። ሌላ ምንድነው? በጣም ቴምፕሬቸሩ ሲቪር ከሆነ ከ39 በላይ ከሆነ ቫክሲን አንሰጣቸው። ያ ይሄ ቴምፕሬቸሩ እስከሚቀንስ ድረስ ፒዚቪ አንሰጣቸው ማለት ነው። ይሄን ከያዛችሁ ስለ ፒዚቪ በቂ ነው። ፒዚቪ ደግሞ ምንድነው? ሌላ በጣም ፔንታና ፒዚቪ ላይት ሴንሲቲቭ። ሌላ ደግሞ የምናየው ፔንታቫለንት ነው። ፔንታቫለንት ማለት ሶስት ክልክሎች ነው ቫክሲኑ ፔንታቫለንት ነው የሚተራሱ ሶስት ማለት ነው። ፔንታቫለንት ልክ እንደ ፒዚቪ ምንድነው? ስኬጁሉ 3 ነው። 6ኛ፣ 10ኛ እና 14ኛ ሚካኤል ነው። ዶዙ 0.5 ነው። ተመሳሳይ ነው። ኢንጀክሽን ሳይቱ ምንድነው? አውተር ሚድ ታይ ነው። አይም አውተር ሚድ ታይ ነው። ተመሳሳይ ነው። ግን የሚለያቸው ነገር ምንድነው? መያዝ ያለባቸው ነገር ለኤግዚት እና ለሲዩሲ የሚመጣው ፔንታ ሲሆን ምንድነው? ሌፍት ላይ ነው የሚሰጠው። ሌፍት አውተር ሚድ ታይ ነው። ፒዚቪ ከሆነ ግን ራይት አውተር ሚድ ታይ ላይ ነው የሚሰጠው። አይም ማለት ነው። ሁለቱም ምንድን ናቸው? ፒዚቪ እና ፔንታ ላይት ሴንሲቲቭ ናቸው። መድኃኒት ቫክሲን እነሱን ሲሰጡ ራሱ ምን ማድረግ አለባቸው? ቼክ ማድረግ አለባቸው ማለት በጣም ፍሪዚ ስለሚሆኑ ለዛ ቼክ ማድረግ አለባቸው። ዋና ይሄ ማየት። ሌላኛው ደግሞ ቫክሲን ታይፕ እናያችሁ ሚዝልስ ነው። ሚዝል ቫክሲን እናያለን። ሚዝልስ መቼ ነው የሚሰጠው? 2 ዶዝ ነው የሚሰጠው። አሁን ቢያወጣው 2 ነው የሚሰጠው። ስኬጁሉ ደግሞ አንድ ጊዜ ሚዝልስ ሰጣችሁ በኋላ አትሊስት ኢንተርቫሉ ምን መሆን አለበት? 6 መንዝ መሆን አለበት ማለት ነው። መጀመሪያ የሚሰጠው በ9ኛ ወር ነው። ዶዙም 0.5 የሚል ነው የሚሰጠው። የትኛው ነው? ኢንጀክሽን ታይፑ ሰብኩታኒስ ነው። ሳይቱ ደግሞ ምንድነው? ሰብኩታኒስ አፐር አርም ላይ ሆኖ ግን የትኛው ነው? ሌፍት ላይ ነው የሚሰጠው። ይሄን በደንብ ያዙ። ሚዝልስ የሚሰጠው ሰብኩታኒስ ሆኖ አፐር አርም ላይ የሚሰጠው በየትኛው ነው? በሌፍት ነው ማለት ነው። ይሄን በደንብ ያዙት። ያ ደግሞ ከታች የምታዩት ሪያክሽን የሚያሳየው አድቨርስ ሪያክሽን ናቸው። እነዚህ ፔን ኢንጀክሽን ሳይት የሚያሳዩት ፌቨር ሊኖራቸውን አፍተር ኢንጀክሽን። ይሄ ማይልድ ራሽ ሊሆን ይችላል። ይሄ ኢንጀክሽን ከሚዝልስ ከወሰዱ በኋላ የሚያሳዩ ሪያክሽን ናቸው። ሌላኛው የምናየው ደግሞ ሮታ ቫይረስ ነው። ሮታና ኦፒቪ መለየት አለባቸው። ሮታም ልክ እንደ ማውዝም የሚሰጠው ነው የሚመስለው እንጂ ሮታ ቫይረስ ሲሰጥ ምንድነው? ይሄ እንደምታዩ ኢሜጅ ላይ ያለ
ዶዙ የምንወስዱ 1.5 ኤምኤል ነው የምንወስደው። ከዚህ ነው በስሪንጅ ወስደን ከዛ የስሪንጁ ኒድሉን ነቅለን ድሮፕ እናደርገው። የሮታም ማለት ነው ከኦፒቪ ጋር እንዳይመሳሰልባቸው። ኦፒቪ በማስቱ 2 ጊዜ ነው ድሮፕ የሚደረገው። የዚህን ደግሞ የሮታን ምንድነው 1.5 ኤምኤል በስሪንጅ ነው ቀርተን የምንሰጣቸው ማለት ነው። እዚህ ጋር ደግሞ ሰምራይዝ አርግተን ስናይ ጊዜ የሚሰጡበት ስኬጁል ቢሲጂ አት በርዝ ነው የሚሰጠው። ኦፒቪ ደግሞ 4 ነው በርዝ የሚሰጣን 6 ዊክ፣ ይሄንም 14ኛ ዊክ ላይ የሚሰጣል። ፔንታና ፒሲቪ ተመሳሳይ ናቸው። 6ኛ፣ 10ኛ እና 14ኛ ዊክ ላይ ይሰጣሉ። ሮታም 6ኛ እና 10ኛ ዊክ ላይ ይሰጣል። ሚዝልዝ ደግሞ 9ኛ ወር ላይ ነው የሚሰጠው ማለት ነው። ይህ ስኬጁል ነው። ይህ በጣም መያዝ አለባችሁ የሚሰጡበት ጊዜ ማለት ነው። ምክንያቱም አብዛኛው ጊዜ ላይ የሚመጣው ስኬጁሉም ስለሆነ ይህን በደንብ መያዝ አለባችሁ። ሌላ ደግሞ በደንብ መያዝ አለባችሁ ነገር ሌፍት እና ራይት የሚለው ነገር በደንብ መያዝ አለባችሁ። ሌላ ደግሞ ሰመራይዝ አርግተን ኮንትራኢንዲኬሽኑን ስናይ ጊዜ ምንድነው አንደኛ የማይሰጠው ዶንት ጊቭ ቢሲጂ የሚለው መቼ ነው የማንሰጠው? ህፃኑ የኤችአይቪ ኢንፌክሽን ምልክቶች የሚኖረው ከሆነ ይሄ ከሆነ አይሰጥም ማለት ግን ሌላ ቫክሲን መስጠት እንችላለን፣ ግን ቢሲጂ አይሰጥም። ሌላኛ ደግሞ ምንድነው ፔንታ ነው። ፔንታ 2ኛና 3ኛ ላይ ስኬጁል የሚሰጠው የተሰጠው ኮንቨልዥን እና ሾክ ዊዝን 3 ዴይ ወይም ደግሞ ሪሴንት ዶዝ የወሰደው እንደዚህ ከኖረበት አይሰጥም ማለት ነው። ሌላ ደግሞ ቢፒቲ አሁንም ሌላ የማይሰጠው ምንድነው ሪካረንት ኮንቨልሽን ካለበት ወይም አክቲቭ ዲዚዝ ኦፍ ሴንትራል ነርቭ ሲስተም ካለበት አይሰጥም። ኮንትራኢንዲኬሽን ነው ማለት ነው። ሌላኛ ደግሞ ምንድነው ኦፒቪ ነው። ኦፒቪ ስንሰጣቸው ዲያሪያ ካለባቸው ህፃኑ ያሰጠናችሁ ዶዝ አይቆጠርም ስኬጁል ውስጥ ሌላ ነው የምንሰጠው። ስንሰጣቸው ዲያሪያ ካለበት ኦፒቪ አይቆጠርም። በቃ ይሄ መያዝ አለባችሁ። ሌላኛው ደግሞ መያዝ አለባችሁ ምንድነው ሞር ነግራችሁ ነገር ቢኖር ይሄ ሌት ራይት የሚሰጠው ቦታ ላይ መለየት አለባችሁ። በጣም ሳይቱም ማለት ነው። እሱን ከለያችሁና ስኬጁሉን ካወቃችሁ ቫክሲን ላይ ጥያቄ የትኛውን ቢመጣ አይሸውዳችሁም።